الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. የዛሬው መልእክቴ እንደሚታወቀው አላህ ሰውን በሰው ላይ ቀጥሎ ነው የሰራው። የመጀመሪያው ሰው በነጠላ ተፈጠረ። ገና ሳይፈጥረው በፊት ግን አላህ ተተካኪ ትውልድ ሊፈጥር ነው ብሎ ለመላእክት ነገረ። ተተካኪ ማለት አንዱ ሲሞት ከርሱ የበለጠ ቁጥር ተክቶ የሚሄድ ነው። جعلكم خلائف الأرض جعلكم خلائف في الأرض لا ከዚያ ደግሞ ልዩ ባህሪ ደግሞ ሰጠው። ልዩ ችሎታ ዕውቀትን የማፍለቅና የማስተላለፍ ችሎታ። መላእክቶችን ትልቅ ፍጡር ልፈጥር ነው ብሎ ሲነግራቸው ሌላ ነገር ስጋት አደረባቸው። ከለውሐ المحفوظ አይተው ነው ይባላል። አተجعل فيها من يفسد فيها የሚያጠፋ የሚያበላሽ ደም የሚያፈስ ልትፈጥር ነው ወይ? አንዱን ጎን ነው አይተዋል እነሱ። ያላያችሁትም አለ ኢኒ አዕለሙ ማ ላ ተዕለሙን አላቸው አላህ። የማላውቀውን የማታውቁትን አውቃለሁ አላቸው። ከዚያ አደምን ፈጠረና የነገሮችን ስሞች አስተማረው። መላእክቶችን ጠየቃቸው፣ ታውቃላችሁ የነዚህን ነገሮች ስሞች ሲላቸው አናውቅም አሉ። ድሮም እኮ እኔ የማታውቁትን አውቃለሁ ብያችሁ ነበረ፣ ይሄው አደም ያስተምራችኋል አላቸው። ያ አደሙ አንቢሁ፣ አደም መተንተን ጀምሮ በእውቀት በላጭ ሆኖ ተገኙ ማለት ነው። ከዛ በኋላ ፈተና ቀረበ። ፈተናው ምንድን ነው? ይችን ቅጠል አትብላ፣ ጀነት ውስጥ ያገኘኸውን ተጠቀም አላቸው። ጠላት ደግሞ አለ፣ ከጀነት እንዳትባረር አላቸው። ያ ጠላት ግን ተሽለክልኮ መጥቶ ምላሱን አለስልሶ ወዳጅ መስሎ ይችን ቅጠል ማትበላው እኮ እሷን ከቀመስክ ዘላለም ትኖራለህና ነው፣ ሊያባረርህ ፈልጎ ነው አላቸው። የማባረሪያዋን ሰበብ መዘውተሪያ ብሎ ገለጸላቸው። ውሸት ሸጀረተል ኹልድ አለ። እሷ ሸጀረተል ጠርድ ነበረች። እሷን ስለቀመሱ ነው የተባረሩት። ግን ጠላት እንዲያ ብሎ አይደለም ወጥመድ የሚያስገባው፣ ወዳጅ መስሎ ጠጋ ብሎ እንጂ። ከዛ በኋላ ምድር ወረድ፣ ያ መራባቱ ተፈጠረ። ያው ሞልተናል እንግዲህ ወበተ ምንሁማ ሪጃለን ከሲረን እንዳለ ቢሊዮኖች አልቀዋል። ዛሬም አሉ፣ ነገም አላህ እስካለው ድረስ ይተካል። እንግዲህ አደም ከተፈጠረ እስካሁን ምን ያህል ትውልድ እንደተፈጠረ አላህ ብቻ ነው የሚያውቀው። በዚህ ሂደት ውስጥ እኛን ጠላታችሁን ተጠንቀቁ ካለ በኋላ እሱ ደግሞ አቆየኝ፣ ካቆየኸኝ እፈትናቸዋለሁ። የአደምን ልጆች ለኢን አኸርተኒ ኢላ የውም አልቂያማ አለ። እሺ ቆይ ይቀጥል፣ ትቆያለህ፣ እድሜ እሰጥሃለሁ፣ እንደውም የቻልከውን አግበስብሳለሁ። ወስተፍዝዝ መን እስተጣዕተ ሚንሁም፣ በድምፅህ ማለት በዘፈን በሙዚቃ ማለት ነው ብለዋል። ወረጅሊክ፣ ሰራዊት ደግሞ አለ፣ እግረኛም ፈረሰኛም። ሰራዊትህንም አዝምትና ውሰድ፣ የኔን ወዳጆች አትችላቸው። እነ ዒባዲ ለይሰ ለከ ዐለይሂም ሱልጣን አላቸው። አሁን ይኸው ጅሎችና ሁዋት ብሎ ቁርአን የገለጻቸው ኢላ መን ተበዐከ ሚነል ጋዊን፣ ጠማሞች የእሱ ሰራዊት ሆነዋል፣ ለጠላት እያገለገሉ ነው። አንድ ይሄን ያነሳሁበት ትልቅ ቁም ነገር ሸይጣን አደምን ከቅጠል አብልቶ ከጀነት ማባረር አላረካውም። ትውልድ ላይ ነው የምሰራው አለ። ለአሕተኒከነ ዙርየተሁ አለ። ዘሩን ነው ምናልባት ትንሽ ቢያመልጠኝ ነው አለ። ትውልድ ለማበላሸት ያቀደ ጠላት አለ ማለት ሸይጣን የሚባል። እሱን የሚተባበር ደግሞ የሸይጣን ሰራዊት ሰው አለ። ፈሳድ ማስፋፋት፣ ኩፍር ማስፋፋት፣ በደል ዙልም ማስፋፋት ስራው የሆነ ሁለቱም ሸይጣኖች ናቸው። ቁርአን እንደገለጸው ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢን አልኢንስ ወልጅን ነው የሚለው አይደል? የጅንም የሰው ሸይጣኖች ትልቁ ስራቸው የት ላይ ነው በሉኝ። ትልቁ ስራቸውን ማወቅ እንድንባንን ስለሚያግዘን
ቤተሰብ ላይ ነው። ትልቁ ስራቸው ቤተሰብ ላይ ነው። መጀመሪያ የወንድና የሴት ትስስር አላህ በማይፈልገው እንዲሆን ተግተው ይሰራሉ። በሐራም እንዲሆን እንደው ኒካህ እንኳን ሐላል ከሆነ የጋብቻ ስነ ስርዓቱ ከዛ በኋላ ደግሞ አብሮ አኗኗሩ ቤተሰባዊ ህይወቱ ሰይጣናዊ እንዲሆን ጥረት ያደርጋሉ። በተለይ ልጅ ላይ ይሰራሉ። ምንድነው ያለው? ወሻሪክሁም ፊል አምዋል ወልአውላድ በገንዘቦችና በልጆች ተጋራቸው ተብሏል። ገንዘባቸው በሐላል ሳይሆን በሐራም እንዲመጣ የሚያስጨንቃቸው ቁጥሩ ብቻ ይሆናል። ሚሊዮን 2 ሚሊዮን ይላል እንጂ ሐላል ሐራም አይልም። ገባ? ወሻሪክሁም ፊል አምዋል ይሄ ነው። ልጅሳ በቃ እንደፈለገ ይደግ ብቻ አይራበው አይጥማው። አሁን ዛሬ ሰው ሁላ ጭንቀት ይሄ አይደል? ጥሩ ትምህርት ቤት አስገባን የምንለው በደንብ ቋንቋ የሚችልበት እንግሊዘኛ፣ ፈረንሰኛ፣ ሌላ ቋንቋ የሚችልበት ትምህርት ቤት እናስገባለን። አኽላቁ ምንድነው? አቂዳው እንዴት ነው? እኛም አቂዳችን ላይ አልሰራን እንኳን ልጅ ላይ ልንሰራ። ስለዚህ እኛም አርአያ አልሆንም ማለት ነው። ይሄ ያለ ደግሞ ትውልድ ጥሩ አይሆንም። መጀመሪያ ቤተሰብ መስራቾች ቤተሰብ በመስራት ራሱ ብርቅ እየሆነ እየመጣ ነው። በሚሊዮኖች የሚቆጠሩ ወጣቶች አሉ ለጋብቻ ዝግጁ የሆኑ ግን ለጋብቻ ያስቀመጡት ክራይቴሪያ ከባድ ነው። ቁሳዊ ነው። የታለኝ ህንፃ የለኝ፣ መኪና የለኝ፣ እንዴት አድርጌ ነው ትዳር መሰረተው ይላል። ምክንያቱም በጣም የደላው ኑሮ መኖር ስለሚፈልግ ያንን ሲያስብ እሱ ምን ላይ እየወደቀ ነው? እየተደባበቅን ካልሆነ በስተቀር ዚና ላይ፣ በዚያው ኸምር ላይ ተያይዞ ፈዋሂሾች አሉ፣ ገሽ ላይ፣ ሪባ ላይ ይወድቃል። ወላጅም ከዛ ያልተሻለ ይሆናል። አንተ ከዋሻህ ልጁ እውነተኛ እንዲሆን አትጠብቅ። አንተ ካታለልክ እሱን ነው የሚማረው። እሱ አሳየኸው እኮ። አንዲት ሴት ህፃን ልጇን ስትጠራ ና አለችው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ልትሰጪው ነው አሏት። አንድ ተምር ፍሬ ይዤለታለሁ አለች። አንድ ተምር ፍሬ ባትሰጪው ኖሮ ለኩቲበት ዐለይኪ ከዝባ ውሸት ትጻፍብሽ ነበር። ይሄ አታለል ነው። አየህ ልጁም ራሱ እናቴ መጠራ ልታታለኝ ነው የሚለው። ኢማም አልቡኻሪ አንድ ሰው ሐዲስ ያውቃል ብለዋቸው ሊቀሩ ሄዱ ይባላል። ሊቀሩ እንደሄዱ ሰውየው በቅሎውን ለመያዝ ሲጥር አዩት። ገብስ የሚያስገቡበት ቆርቆቦ የሚባል አለ ገጠር ታቆት ከሆነ እዚያ ገብስ ያደረገ መስሎ ወደ እሱ ሲሄድ ገብስ ሊበላ መጣ በቅሎ። አየት ሲያደርጉት እቃው ገብስ የለውም። በቅሎም በባዶ እቃ ሲያታለል ሲያዩት ከዚህ ሰው ሐዲስ አልቀራም አሉ። ይሄ ሰውማ ከሰው አልፎ እንስሳትን የሚያታልል ውሸታም ነው። ከዚህ ሐዲስ አልወስድም። አያችሁ እንዴት ቅየም እሴት እንዴት እንደሚፈርስ በቀላሉ። ስንት ማታለል እንሰራለን፣ ስንት መዋሸት ይሰራል። ንግድ እኮ ለላሸርጥ ነው ማጭበርበር መቻል ነው ያለኝ ሰው አለ። በዚህ አኽላቅ ሰው ልጅ ማሳደግ እንችላለን ወይ ነው ጥያቄ። እንዴት አይነት ልጅ? አዎ እናሳድጋለን። ልጅ ማሳደግ የተወለደው እንዲህ ያርጋል በልቶ ስለሚጠጣ። ላኪን ከይፍ አይነ አኽላቁሁ ማ ዐቂደቱሁ አይነ አማነቱሁ አንተ አሚን ሐታ ትረቢ አሚና። ስለዚህ ቤተሰብ ላይ የሚሰራ የተደራጀ ፕላን ያለው እቅድ ያለው የራሱ የሆነ መራሚጅ ያለው ጅኑድ ሸይጣን ምድሯን አጥለቅልቋል አይደል? እኛ ደግሞ ያንን ቻሌንጅ የምንቋቋምበት ዝግጅት የለንም። አኽላቃችንም ዝቅ ያለ ነው። ምርታችን ምን ይሆናል ብሎ ማሰብ ያስፈልጋል። ትውልድ ላይ ምን እየሰራን ነው የሚለው እጅግ አስጨናቂ ነገር ነው። ምናልባት አንተ ትምህርት ቤት ሄዶ ማርኩን ነው የምታየው። ከ10 10 መልሰዋል፣ አንደኛ ተሸላሚ ሆነዋል፣ እንደዚህ ሆነዋል። ይሄንን እናስባለን። ይሄን አትሰሙት እያልኳቸው አይደለም። ጥሩ ነው፣ ዱንያንም መማር አለበት። እሺ ሌላው ባህሪውሳ ኢማኑሳ
እኛ 5 አውቃት ሶላት ጠብቀን እንሰግዳለን ወይ? የዛን ጊዜ ልጃችን ይከተልናል። ምን ላይ ነው ያለው ብለን እንከታተላለን ነው። ወረቀቱን እንደምትከታተሉት መቼም ብዙ ወላጆች ማታ ማታ ልጆቻቸው ጋር ቁጭ ብሎ በተለይ እናቶች የዛሬ የተማረውን ሳያዩ አይቀሩም። ከትምህርት ቤትም ጋር ግንኙነት ስላላቸው ማለት ነው። የሚለዋወጡት መልእክት አላቸው። ላኪን አኽላቁ ማ ቂየሙ ማ ዐቂደቱ አይነ ሱሉኩ። ይሄ በጣም አሳሳቢ ነገር ነው። መውለድ እንጂ ማሳደግ የማንችልበት ወቅት ላይ ነው ያለነው። መውለድ ተፈጥሯዊ ባህሪ ነው። ሁለቱ አንዱ ሌላኛውን እንዲፈልግ አስገዳጅ የሆነ አወቃቀር ነው አላህ ያዋቀረው። ወንዱ ከሴቷ አይጋቃም፣ ሴቷ ከወንዱ አትጋቃም። ተደጋግፈው ይኖራሉ ቢሐላል አው ቢሐራም ወልዒያዙ ቢላህ። እሴታቸው ተጠብቋል ተብሎ ሲታይ ግን በጣም አጠያያቂ ነገር ነው። እጅግ በጣም አላህን መፍራት የሚያስፈልግበት የሆነ ኤሪያ ነው። አልፎ አልፎ ደጋግሜ ያነሳዋለሁኝ። በዚህም ኹጥባ ላይ የመጀመሪያ ጊዜ አይደለም ይሄ ርዕስ ሳነሳው፣ እጅግ አሳሳቢ ስለሆነ ነው የማነሳው። አላህ ወደሚወደው ይመልሰን፣ ትውልዱንም አላህ ወደሚወደው ይመልሰው እላለሁኝ። ثم صلوا وسلموا على نبيكم كما أمركم بتنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك الهدى والتقى والعفاف والغنى اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم انصرهم على شياطين الإنس والجن يا رب العالمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون